ቺርስም በሉን መደበኛ የሀሳብ ገበታ አስተናባሪዎችም ያላችሁ ይመስለኛል ማለት ሞዴሬተርስ ማለት ነው። አብዱ ይታየኛል እነ ህይወት እና ላየውም ጸሎተ ሌሎችም ለማንኛውም አሁን የመጣችሁ ሰዎች አስተባብሩ። አንድ ነገር መናገር እፈልጋለሁ። አንድ ጉዳይ ወደ ዋናው ርዕስ ላይ ከመሄዴ በፊት እየጠፋው ነው። ጁን እና ጁላይ ብዙም እየመጣው አይደለም አይታችሁ ከሆነና ሀሳብ ገበታ ላይም ብዙ ፕሮግራም እየተሰራ ነው። ኦልሞስት 3 ሳምንት አልፎታልና ወጣ ገባ ይበዛዋል። አንድ ሳምንት ለምርምር ጉዳይ አልነበርኩም። እሱን አብዴት አድርጌያቸዋለሁ። ከዛ ውጪም ቢሆን ከዚህ በፊት በምናደርጋቸው በሳምንት 3-4 ቀን የሚደረገውንም እያደረግን አይደለም ያለነው ሀሳብ ገበታ ላይ እና ምን ነው በምን ምክንያት ነው የሆነው የሚል ጥያቄ አንድ ሶስት ሰዎች አቅርበዋል። ስለዚህ ለጊዜው ጠቅለል ያለ ማብራሪያ መስጠት እፈልጋለሁ። አንደኛው በግለሰብ ደረጃ እንዲሁ ዝም ብሎ ለመምጣት ብቻ መምጣት ስለማልመርጥ ነው። ሀሳብ መኖር አለበት። የኔን ትኩረት የሚሹ ምናልባትም ያልተዳሰሱ ወይ መዳሰስ አለባቸው ብዬ የማስባቸው ነገሮች መኖር አለባቸው። እያንዳንዱ ነገር እየተከታተሉ መዘገብ እሱ የዜና ነው። ዜና ስላልጀመርን ነው። ዜና ቢሆን ኖሮ በቋሚነት የዓለም ላይ ብዙ ዜና ስለሚኖር ኢትዮጵያ ላይ እንደዛው ዜና ይዘገባል። ዜና ስለማንሰራ ሀሳብ ገበታ እስካሁን ድረስ ዜና ስለማይቀርብ እንደምታውቁት ኤቭሪዴይ በዛ መልክ ልንዘግብ አንችልም። አንደኛው ምክንያት እሱ ነው። ሁለተኛ ከኔ ጋር ተያይዞ እኔ ኢንዲቪጁዋሊ ነገሮችን እመርጣለሁ። ቶፒክ መርጬ በዋናነትም ዝንባሌም ፎር ጉድ ኦር ባድ ሰብስታንቲቭ ይዘት ያላቸው ነገሮች ላይ ለማተኮር ስለምሞክር እነሱ ነገሮች ደግሞ በየቀኑ ስለማይመጡ ቢመጡም በዛ ልክ ትኩረት ስለማይሹ በዛ ምክንያትም ነው። ሁለተኛ ምክንያት ሶስተኛው እና መጨረሻው ምናልባትም ወደፊትም የሚያነጋግር ጉዳይ እኔ ትንሽ ያለው ነገር ፍራስትሬት ያደርጋል። ሰው ምግብ የሚሰራው ድግስ የሚደግሰው ታዳሚዎች እንዲበሉለት ነው እንጂ ምግብ ሰርቶ ድግሱን አሳምሮ ለማበስበስ አይደለም። አሞራ እንዲበላውም አይደለም፣ ሰው እንዲበላው ነው። ሰው አንድ ነገር ሲደገስ ዲማንድ መኖር ነው ያለበት። ያ ዲማንድ ሲኖር ኦፍኮርስ ሚዲያ የሚቀርበው እስከዛሬም በዲማንድ ምክንያት አይደለም። ፒውርሊ ግን በተቻለ መጠንም ቢሆን ቢያንስ የሀሳብ ገበታ ቤተሰቦች የሆኑ ቋሚ ጥቂትም ቢሆኑ እነሱ እንዲኖሩ እና የሆነ ነገር ያገኛሉ ተብሎ ነው እና እናንተን በዛ ልክ ፍላጎቱ እየቀነሰ ሲመጣ ሰውን በግድ እየጨቀጨቁ ይሄ ሶሻል ኢንጂነሪንግ ለመስራት አይደለም፣ ሀሳብ ለማጋራት ነው እንጂ እና ከዛ አንጻር ሲታይ ትንሽ ፍራስትሬት የሚያደርግ ነገር አለ። ኦፍኮርስ ፖዚሽን ላይ ያለውንም ነገር ታያላችሁ፣ ይጋባል። በጣም እየተግማማ ነው እየሄደ ያለው እና ያንን ቆም ብሎ አይቶ መገምገም ስለሚያስፈልግ ነው። ገምግሜ ያልጨረስኩም አሁን። ይሄንንም የምናገረው አንድ ቃል የገባሁት ነገር ስላለ ነው። ይሄውም እኔ ስታጠፍ ቢያንስ ቢጫ አበራለሁ። ሳላበራ ልታጠፍ፣ ምክንያቱም መጋጨት ስለሚመጣ ከኋላ እና ከግራና ከቀኝ የሚመጣ መኪና ስለሚጋጭ ፍሬቻ ሳያበሩ መታጠፍ ትክክል ስላልሆነ ቢያንስ ሌላ ነገር ባላደርግ አይ ኦ ዩ ዛት ብዬ ነበር ካስታውሳችሁ፣ ለምታስታውሱ ሰዎች። ስለዚህ እንዳንላተም ከመኪና ጋር እንዳትላተሙ፣ ሌላውም አደጋ እንዳያደርስ ስታጠፍ ፎር ወሬቨር ሪዝን የሀሳብ ለውጥ ወይም ደግሞ ሪቪዥን ሲኖር ፍሬቻ ማብራት ግዴታ ስለሆነ ነው። ያን ደግሞ ማድረግ ግዴታ ነው። ስለዚህ በዚህ ምክንያት ነው የጊዜው ያልመጣ ነው። በተለይ ጁን እና ጁላይ ላይ እስካሁን ድረስ በደንብ ያልተገኘ ነው። ይሄን እንድትረዱን ለጠየቃችሁን ሰዎች ቢኮዝ አይ ኦ ዩ ፐርሰናሊ ሌሎቻችሁም እንዲሁ እንድታውቁት ነው። ከዛ ባሻገር ግን ሌላውን ወደፊት ስንደርስበት የምንነጋገር ይሆናል። አለን በዚህ ሳምንት የውይይትም እንዲሁም ደግሞ የፓናል ዲስከሽን ይዘን እንደድሮ ይህን ሳምንት እንመጣለን በተከታታይ። ከዛ በኋላ ግን የእናንተ የሀሳብ ገበታ ቤተሰቦች በቀጥታ የምትወያዩበትና አስተያየት የምትሰጡበት የኤዲቶሪያል ፖሊሲውንም ሌላውንም ይዘን የምንቀርብ ይሆናል። አስተያየት እንድሰጡበት ሰው አሁን ያልተናገርኩትን ነገር ወደፊት በጋራ የምንነጋገርበት ይሆናል ማለት ነው። አይ ቲንክ ለአሁኑ የሚበቃ ይመስለኛል። ወደ ዋናው ርዕስ ጉዳይ እንሻገራለን። በዚሁ የትም አትሄዱ፣ በዚሁ ልሻገር። የምክክር ጉባኤ ተነገ ወዲያ ይጀመራል። እንግዲህ ይሄ የምክክር ኮሚሽን 4 ዓመት ከምናምን ሙሉ በሆዱም በጀርባውም ሲጓተት ቆይቶ መጨረሻ ላይ ተንደፋልፎ
6 ወር በማይሆን ጊዜ አጀንዳዎቹን አሰባስቦ አመካክሮ አጀንዳዎቹን ለይቶ ቀን ቆጥሮ የሚወያዩትንም ሰዎች ወደ አዲስ አበባ አምጥቶ ሎጂስቲክሱንም አሳልጦ ይሄው በ3 ወር ቤዚካሊ የተራዘመለት ማርች ነው በፈረንጆቹ መግቢያ ላይ። አሁን ያለነው ጁላይ ነው። ስለዚህ በ4 ወር ውስጥ ነው ይሄን ያደረገው። እድሜውን ካያችሁት ግን 2021 የተቋቋመው በፈረንጆቹ ነው የምናወራው። አዋጁ ላይ ባለው መስረት ካየ ነው ዲስፕሮፖርሽናል ነው። 5 ዓመት የቆየ ምክክር ኮሚሽን ከ5 ዓመቱ ውስጥ የመጨረሻዎቹ 5 ወር ላይ ተጣርፎ በዚችው ጊዜ ሁሉንም ነገር በፍጥነት የነዳበት መጨረሻ ላይ በፍጥነት የነዳበት ስፕሪንት ያደረገበት ምክንያት አይገባኝም። ምክንያቱም ቢቻል መጀመሪያውም ስራውን በአግባቡ መስራት፣ ካልሆነ ደግሞ አሁንም ኦልሬዲ ከተራዘመበት በኋላ ምርጫው ባበቃበት በሳምንቱ ምክክር እንዲደረግ ወይንም ደግሞ ጉባኤ እንዲደረግ መጥራቱ ትንሽ ግርምት የሚያጭር ነው። ምክንያቱም የ5 ዓመቱን እድሜ ቅድም እንዳልኳችሁ በ3 ደረጃ ብንከፍለው ኢንስቲቱሽናል ቢውልድ አፕ ይኖራል። የመጀመሪያው ተቋምን ሴታፕ የማድረግ ቀጥሎ ደግሞ የአጀንዳ ማሰባሰብ እና ልየታ ዘንድ መጨረሻ ላይ አክቹዋል ምክክር። በዚህ በ3 ደረጃ እንኳን ቢታይ ወደ 90% የሚሆነውን የወሰደው የመቋቋም እና እንደዚሁ ደግሞ ወደ አጀንዳ የመግባት የመደርደር ጊዜ ላይ ነው የቀረው እና ኢነኒ ኬስ የምክክር ሂደቱ አሁን ተነገ ወዲያ ሐምሌ 8 ይጀምራል፣ ሮብ ዕለት። ከዚህ ጋር ተያይዘው የተወሰኑ ሀሳቦችን መስጠት አስፈላጊ ስለሆነ ነው የመጣው። ቅድም እሱን ተናግሬያለሁ። ያው የስነ ምግባር ደንብም አውጥተዋል። ተሳታፊዎች ምን ማድረግ እንዳለባቸው ያንን የስነ ምግባር ደንብ አውጥተው እሱ ላይም ኦሪየንቴሽን ሰጥተዋል። ትላንትና ወዲያ ሐምሌ 5 ቀን ትላንት ወዲያ መሰለኝ ባልሳሳት፣ ትላንት ወዲያ ነው ትላንት እሱ ላይ ሲመካከሩ ቆይተዋል። የምስል ጥራት የለውም እየተባለ ነው። ድጋሜ ሌው ይሄ ነገር ፐርሲስት እያደረገ ነው። ትላንትና ባለፈውም ስናስተካከል ነበር። አየዋለሁ የምስል ጥራት መኖር አለመኖሩ ነው። ለሁላችሁም ነው ወይስ ለከድር ብቻ ነው የምስል ጥራት የሌለው? እሱም ብትነግሩኝ ቶሎ ለማስተካከል ይረዳል። ምክንያቱም ሀሳብ እየበተነ ፍሰቱንም እያጨማለቀው ስለሆነ የምስል ጥራቱ የማይሰማው ለማን እንደሆነ ብትነግሩኝ ደስ ይለኛል። ጋር ተያይዞ አንዳንዶቹ ቀድሞ በየክልሉ ተመካክረው መጥተዋል። ለምሳሌ ከአማራ ክልል የመጡ የተወሰኑት አዲስ አበባ ሳይመጡ ለአንድ ሳምንት ተመካክረው ለብቻ ፕሬዘንት ኦሪየንቴሽን ተሰጥቷቸው አበልም ተሰጥቷቸው የመጡ ሰዎችም አሉ። ሌሎች ደግሞ በቀጥታ ወደ ምክክሩ የመጡ ሰዎችም አሉ። ይሄ ምክክሩ በምን ሂደት ነው የሚሄደው? ማን ነው ይሄንን አጀንዳ በበላይነት ቤዚካሊ አጀንዳ እያስያዘ ያለው ኃይል የትኛው ነው? ዞሮ ዞሮ መንግስት ስንል ያው መንግስትና ብልጽግና አንድ ስለሆኑ እነኛ ኦልሬዲ አበል ተሰጥቷቸው ከምክክር በፊት ምክክር ኦሪየንቴሽን ወስደው የመጡ ሰዎች እንዲሁም ሌሎች ኃይሎች አንድ ላይ ተቀላቅለው ሲቪል ሰርቪስ ከርመዋል። ከዚህ ጋር ተያይዞም አንድ ጥያቄ ጠይቄ ነበር ከዚህ በፊት እና አንድ የሚታወቅ ፊት አላየሁም ከነኛ ሰዎች ውስጥ። የምክክር ኮሚሽኑ ራሱ በቪዲዮ አጫጭር ቃለ ምልልስ አድርጎ ነበር። ከየት እንደመጡ እነማን እንደሆኑ ቆይታቸው እንዴት እንደሆነ ከ6 ቀን በፊት ያንን ሲያቀርብ ነበር እና ከዛ ውስጥ ምንም ማለት የሚታወቅ ኢንሴንስ ያው በፐብሊክሊ በሚዲያ ላይም ወይ በተቋማት ወይ በምሁርነት ወይ በሌላው መልኩ የምናውቃቸውን አንዱን ላገኝ አልቻልኩም እዛ ቪዲዮ ላይ እና እሱን መነሻ በማድረግ የሚመካከሩት እነማን ናቸው የሚል ጥያቄ ጠይቄ ነበር በዚህ ጉዳይ ላይ። አሁንም ምላሽ አላገኘውም። ወደፊት ምናልባት እኔ የጠየቅኩት ጥያቄዎች 3 ጥያቄዎች እስካሁንም ድረስ በቂ ማብራሪያ አላገኙም። ይልቁንስ በሌላ መልኩ በብልጽግና ሳምባዎች በተጓዳኝ የተወሰነ ምላሽ አግኝቻለሁ የሚመስል ነገር። ዞሮ ዞሮ ተወያዮች በምን መስፈርት እንደተመረጡ እስካሁን ምንም የምናውቀው ነገር የለም። እንኳን ተወያዮች አይደለም ተመካካሪዎች አይደለም፣ አጀንዳው ራሱ በምን መስፈርት እንደተመረጠ አይታወቅም። ከዚህ በፊት ይህን ጉዳይ አንስቼ ነበር። አይታወቅም። ይህንን አጀንዳ መረጥኩ 8 አጀንዳ መረጥኩ የሚል 10 ደቂቃ ያለሞላ መግለጫ ሰጠ እንጂ የምክክር ኮሚሽን ያንን አጀንዳ የመረጠበት
ሂደት አልነገረንም፣ ሜቶዶሎጂ አልነገረንም። ሌሎች አጀንዳዎች ለምን እንደቀሩ እነኚህ ዋና አጀንዳ ለምን እንደሆኑ ምንም የተነገረ ነገር የለም። ዛሬም አናውቅም፣ ባለፈውም አናውቅም። እነኚህ የተመረጡ ሰዎችን ማን እንደወከሉ የትኛውን የማህበረሰብ ክፍል እንደወከሉ አናውቅም። ቤዚካሊ ይህን የሚጠይቁ ስለማናውቅ ነው። ይሄም የመጣው ከትራንስፓረንሲ የተነሳ ነው። ለምሳሌ ሴቶች በዚህ መልኩ ተወክለዋል። ከብልጽግና ፓርቲ ይሄን ያህል ቦታ ሪፕሬዘንት ተደርገዋል። ከሃይማኖት ተቋማት ውስጥ ይሄን ያህል ሪፕሬዘንቴሽን ተገኝቷል። ወጣት ይሄን ያህል፣ ከምሁር ይሄን ያህል፣ ከአካል ጉዳተኞች ይሄን ያህል ተብሎ ምንም የተቀመጠ ነገር የለም። ሌላ ዓለም ላይ የምክክር ሂደቱ ሲደረግ ሰሌክት የሚደረግበት የራሱ ፕሮሲጀር አለው። ያም ደግሞ ግልጽ በሆነ መልኩ ነው የሚያስቀምጡት። እሱንም ድፍን አድርገው ነው ያመጡት። እስካላወቅን ድረስ እነኚህ የተመረጡ ሰዎች እኛንም መወከላቸው የማህበረሰብ የትኛውን የማህበረሰብ ክፍል እንደወከሉ እነማን እንዳልተወከሉም አናውቅም። ቤዚካሊ በግለሰብ ደረጃ ሳይሆን እንደ ማህበረሰብ ክፍል ወይም ስቴክሆልደርስ ምንም የሚታወቅ ነገር የለም። ይህንን ማድረግ የነበረበት ራሱ የምክክር ኮሚሽን መግለጫ በሚሰጥበት ጊዜ ይህን መናገር ነበረበት። ይሄንን ግልጽነት ባላስቀመጥበት ጊዜ መጥተው ስለ እኔ ክፉ አትናገሩ፣ አክቹዋሊ ክፉ መሆን አለመሆኑን ሳይሆን አንድ አዲስ የጠርነፋ ህግም አውጥቷል። አንፎርቹኔትሊ የጠርነፋ ህጉ የመጀመሪያው ሰለባ የሆንኩት እኔ ነኝ። ወደ ሰለባነት ከመሄዴ በፊት የጠርነፋ ህጉ ምን ይላል የሚለውን ብናይ የተሻለ ነው። ምክንያቱም ይህንን ነገር ይዤ ዛሬ ስመጣ ቀላል ጉዳይ ስላልሆነ ለሚመጡት ጊዜያት ሁሉ ይሄ ጉዳይ ወሳኝ ሆኖ ስለሚቀርብ ነው። ምክክር ኮሚሽኑን ስሙ ሲጠራ ሁሉ በየቦታው ትን እያለው ስሜ ተጠራ እያለ የዚህን የሚዲያ ዘገባ ደንብን ተጠቅሞ የመጠርነፍ የማፈን እንቅስቃሴዎች ኦልሬዲ ምልክቶቹ እየታዩ ነው ያሉት። ይሄ ትግራይ ክልል ላይ ከወጣው አዋጅ ምንም አይተናነስም። እዛ ላይ ብሔራዊ ግዴታ ጥሎ ሰውን ለመመልመል ለመጠርነፍ ከዛም አልፎ ያፈነገጡትን ሰዎች እስከ ዕድሜ ልክ ድረስ ለማስፈረድ ከወጣው ህግ ምንም የተለየ ነገር የለውም። በአይዲዮሎጂ በራሽናሉ ከታየ ይሄንንም ያገኘው ከሪፖርተር ኢትዮጵያ ላይ ነው። በእንግሊዝኛው ነው የጻፉት። ይሄንን ይዩት፣ ካላነበባችሁ ይዩት። ምን ይላል? ወደ ደንብ ማውጣት ሁለት ነገር ያመለክታል። አንደኛው እንትን ያለበት እንትን አይችልም አይነት ነገር ነው። ምንድነው የተፈራው ነገር ነው። ስራ ከሰሩ ትክክለኛ ስራ የሚሰራ ከሆነ ኦልሬዲ ከዚህ በፊት የነበረው የሂደቱን የአመሰራረቱን ችግር የምናውቀው ነው። ሁሉም ሰው አስተያየት የሰጠበት ነው፣ የተጻፈበት ነው፣ የሚታወቅ ነው። አሁን ዛሬ እንደ ፕሮዳክቱ ወደ ውጤት የሚያደርስ ምክክር ነው። ኦልቲሜት ካልሚኔሽን ነው። እዚህ ጋር ሆነው በትክክል እየሰሩ መሆኑን የሚያውቁ ከሆነ ማለትም መድረኩ እና አቅማቸው በፈቀደ ልክ በትክክለኛው መንገድ እየተሰራ ነው፣ በግልፀኝነት፣ በተጠያቂነት፣ በአሳታፊነት፣ በታማኒነት እየተሰራ ነው ተብሎ ከታመነ ምን ፈርተው ነው ህግ አውጥተው ሌሎችን ሰዎች የሚያስፈራሩት? የሚል ጥያቄ ይነሳል። ማስፈራራት አያስፈልግም። ምንም ሚዲያም ቢሆን ምን እንደሚዘግብ ቤዚካሊ ፈጥሮ ፎልስ ኢንፎርሜሽን ከሆነ ህግ አለ፣ አዋጅ አለ። ፎልስ ኢንፎርሜሽን አንድ ሰው ከ10 ሺህ በላይ የፌስቡክ ተከታዮች ካለው እኔ ጀምሮ እንዲሁም ሚዲያ ላይ የሚሰራ ሰው ሐሰተኛ መረጃ ካስተላለፈ፣ የሚያሳስት መረጃ ካስተላለፈ፣ ሆን ብሎ ኢንሳይት ለማድረግ ቫዮለንስ ኢንሳይት ለማድረግ ካደረገ ኢቨን አዲሱ በወጣው ህግ አዋጅ መሰረት ብቻ ሳይሆን በነበረውም የወንጀለኛ መቅጫ ህግ የሚጠየቅበት ስርዓት አለ። ምክንያቱም ኢንሳይትመንት ወይንም ህዝብ ላይ እንዲነሳሳ፣ ቡድን ከሌላ ቡድን ጋር እንዲጋጭ ለማድረግ ማቀድና ያንን ማድረግ ኢንሳይትመንት ኦፍ ቫዮለንስ ነው። እሱ በመደበኛ ህግ የሚያስጠይቅ ነው። ከዛ ካለፈ ደግሞ በኮምፒውተር አዋጅ አለ። ከዛም አልፎ ደግሞ የዲስኢንፎርሜሽን የሄት ስፒች አዋጅ አለ። በዛም ይጠየቃል። እሱ ራሱ በቂ ነው። ቤዚካሊ ይሄንን ህግ ያወጡበት ምክንያት ራሽናል ምን የሚደብቁት ነገር አለ? ስራቸውን እየሰሩ ከሆነ ምንም የሚያስደብቅም የሚያስደነብርም የሚያስደነግጥ ነገር የለም። ሌሎችንም ለማስፈራሪያነት ደንብ ማውጣት አስፈላጊ አይደለም። አንደኛው ጉዳይ ይሄ። በሌላ መልኩ አንፎርቹኔትሊ የዚህን ደንብ አስፈጻሚዎች ትላንትና ወዲያ በማግስቱ እኔ ላይ ኦልሬዲ ጅራፋቸውን ተኩተዋል። ይሄንንም ያልኩበት ምክንያት ቀጥታ የሚገናኝ ጉዳይ ስላለው
ይሄ ደንብና በዚህ እኔ ላይ የኢዴማ ሰዎች መጥተው የምክክር ኮሚሽኑን እንዴት በክፉ አይን አየህብን፣ ኖርማሊ እነዛም አላየሁም ጥያቄን ያነሳሁት የሚል በማግስቱ የመጡት በዚህ ምክክር ኮሚሽን ገና ሲወለድ ከምክክር ከብልጽግና የበለጠ ግንባር ቀደም ሆኖ ኢትዮጵያ ትመክራለች፣ ኢትዮጵያ መከረች የሚለውን መፈክር እስከ ማዘጋጀት ድረስ የሄዱት የኢዜማ ሰዎች ናቸው። ገና ከመጀመሪያው ተነስቶ ባሶችን ካስታወሳችሁ 2001 ላይ ባስ አሰልፎ እየለጠፉ ኢትዮጵያ ትመክራለች፣ ጠላት አይኑ እያየ ጆሮ እየሰማ ድብን ይበል ጠላት የሚል መዝሙር እያሰሙ ከፊት ለፊት ዲቤት ሲደልጉ የነበሩት እነሱ ናቸው። ፋስት ፎርዋርድ 3 ዓመት በፊት አሁንም እንደገና ደግሞ የጉዳይ ሲመጣ ከፊት ለፊት ሆነው ከባለቤቱ ማለት ከተቋሙ ባሻገር ከብልጽግናም የበለጠ እኛንን ጠበቃ ብለው በየቦታው የሄዱ ሰዎችን የሚያሸማቅቁ እና ጠበቃ ዋስና ጠበቃ እኛንን ብለው ራሳቸውን የሾሙት እነኚህ ሰዎች ስለነበሩ ቀጥታ ኮኔክሽን ስላለ ነው። ይሄ ደንብ መውጣቱን እኔ አላውቅም ነበር፣ ምንም አላውቅም ነበር። ወደኋላ ተመልሼ ሳየው ግን ቀጥታ ግንኙነት እንዳለው አሁን ገብቶኛል። ያንን አዋጅ ያንን ደንብ እኔ ላይ የመጀመሪያ እንዲፈጸም አትሊስት ኢንዲቪጁዋል ሌቭል እየሰሩ ነው ያሉት። ከዚህ ውስጥ ማሳያው የኢዜማ አመራር የነበሩት አርኪቴክት ዮሐንስ ረጅም አስተያየት ሰጥተው እኔም መልስ ሰጥቻለሁ። በእርግጥ አሁን ወደ እሱ ያለባቸውን ሰዎች የሚያሳድዱት ማፈን የሚፈልጉትን ሰዎች የሚያፍኑት ይሄ እንዲሁ ዝም ብሎ የመጣ ጉዳይ አይደለም። ስለዚህ ይሄ የጥርነፋ ደንብ በምክክር ኮሚሽኑ የወጣው ደንብ ኦልሬዲ ተፈጻሚነት ጀምሯል። በዲስኮርስ ደረጃ በሪቶሪክ ደረጃ እኔ ላይ መፈጸም ጀምሯል። ምንም የሚያመጣው ነገር የለም። ጥያቄን አሁንም ጠይቄያለሁ። ጥያቄ ይቀጥላል። እንደውም 3 ነው የጠየቁት አይደለ? 33 አድርጌ እመጣለሁ። ለምን ኢንጌጅ ማድረጉ የተሻለ ስለሚሆን ያን ኢንጌጅ የማደርግበት ደግሞ ራሴ እንደ ግለሰብ እነዚህ ጋር አሁን የምሳተፈው ዛሬ የማወራው እንደ ሚዲያ ሰው ነው፣ ከእናንተ ጋር ሀሳብ አጋራለሁ። በግለሰብ ደረጃ ግን በምሳተፍበት ኢንጌጅ በማደርግባቸው ነገሮች ሁሉ ኢንጌጅ ያደርጋሉ። ያን ኢንጌጅ ሳደርግ ግን ክሪቲካሊ ነው ኢንጌጅ የማደርገው። የተረፈውን ሳልቬጅ የማደርገው 2 ደረጃ ኦልሬዲ ያጣል። የምክክር ኮሚሽኑ አመሰራረት ላይ ችግር አለበት፣ ዲፌክት አለበት። እሱ አምልጦናል። ሁለተኛ እንደገና ደግሞ ልጁ ሲወለድም ዲፌክቲቭ ልጅ ይዞ ነው የተወለደው። ኢንክሉሲቭ አይደለም፣ ሁሉን ያቀፍ አይደለም። ሂደቱንም አካታልበውት ነው የሄዱት። እሱንም ምንም ሳልቬጅ ልናደርግ አልቻለም። ቢያንስ የመጨረሻው የተደፋ ወተት የተረፈውን ነው የምትይዘው። ስለዚህ የተረፈውን ወተት ማለቢያ ውስጥ የቀረው ወይም እቃ ውስጥ የቀረው ወተት ነው የምንይዘው። ስለዚህ እሱን እንዴት ሳልቬጅ እናደርጋለን? ከሱ እንዴት እናተርፋለን? እሱንስ እንዴት እናተርፋለን? ከሱስ እንዴት እናተርፋለን የሚለው ላይ ነው ኢንጌጅ ማድረጉ እና በሱ ጉዳይ ላይ ባለፈውም ጠይቃችሁኛል። ዝርዝር ጉዳዮችን አምና ለምክክር ኮሚሽን ያቀረቡታል። አሁን ደግሞ ዘርዘር አድርጌ ነጥቦች እያንዳንዱ ነጥቦች ላይ እለጥፋለሁ፣ በፌስቡክም እለጥፋለሁ። ነገ ተነገ በዚህም በሀሳብ ገበታ ገጽ ላይ ፒን አደርጋለሁ፣ ታገኙታላችሁ። ዝርዝር ጉዳይ ከዚህ በፊት ያስገባሁትንም በደንብ ዘርዘር አድርጌ ከሂደቱ ጋርም ተያይዞ ከተጠባቂ ውጤት አንጻር የማቀርበው ነገር ይኖራል ስለጠየቃችሁ በተደጋጋሚ። ለአሁኑ ግን ይሄ የጥርነፋ ህግ አይደለም የተሻለ የሚሆነው። የሚጠቅመው ጥርነፋውን ትታችሁት አንደኛ ሂደቱን ትራንስፓረንት አድርጉት፣ ተአማኒ አድርጉት፣ አሳታፊ አድርጉት። ቢያንስ አሁን የቀረውን ሂደት ይቺ የቀረችዋን የመጨረሻውን አታጣድፉት። ጥድፊያ ምንም አያስፈልግም። ኦሎምፒክ ላይ አይደለም፣ ሪከርድ ለመስበር አይደለም የምንጣደፈው። 5 ዓመት ተኝታችኋል። በ4 ዓመት አትሊስት በተለያየ ምክንያት በቂ ስራ ሳይሰራ ቆይቷል። 5 ዓመት በቆየ የምክክር ሂደት ላይ የመጨረሻውን 5 ሳምንታት ላይ በማትኮር መጣደፉ ምንም የሚጠቅም ነገር የለም። አክቹዋሊ ከጥቅሙ ጉዳቱ ነው የሚብሰው። ስለዚህ እሱ ላይ መጠንቀቁ የተሻለ ነው የሚሆነው። እኛም እንደ ሚዲያም እንደ ግለሰብም የምክክር ሂደቱን በአንክሮ ነው የምንከተለው፣ ግዴታችንም ስለሆነ የጥርነፋ ህግም አዋጅም ደንብም አብዮት አስጠባቂም ብታሰማሩ ሌላ ነገርም ቢደረግ ይሄንን ከማድረግ ወደኋላ እንደማንል ማሳወቅ እንፈልጋለን። ያን ደግሞ የምናደርገው ቢያንስ የሚተርፈውን ነገር ማትረፍ አስፈላጊ ስለሆነ ነው። እሱ መጨረሻ ላይ መጣበታለሁ። ምን ይደረጋል ትኩረት የሚሹ ጉዳዮች ላይ ለብቻ አቀርባለሁ መጨረሻው ክፍል ላይ። አሁን ብልጽግና ወደ አቀረባቸው አጀንዳዎች
እንሻገራለን። አሁን የመጣችሁ ሰዎች እንኳን ደህና መጣችሁ። ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አዳርሱ። ወደ ሁለተኛው ብልጽግና አጀንዳ አይደለም ኦሪጂናሊ አሁን ኦን አድርጎታል። የመሬት ባለቤትነት በሶስት ካቴጎሪ እንዲከፈል የድሮ የኢትዮጵያ ፍትሐብሔር ሕግ ላይ የተቀመጠው ማለት ነው። ቤሲካሊ የግል መሬት ይኖራል፣ የመንግስት መሬት ይኖራል፣ የወል መሬት ይኖራል። በዛ መልኩ እንዲዋቀር ብልጽግና አስቀምጧል። መሬት የግል መሬት ይኖራል፣ የግለሰብ የወል ይኖራል፣ የመንግስት ደግሞ መሬት ይኖራል። እና ይህንን ምክንያት ያደረጉት በሁለት መልኩ ነው። በሁለት ምክንያት ነው ያስቀመጡት። አንደኛው ኢንቨስተሮችን ዲስከሬጅ እያደረገ ነው። ምክንያቱም ሴኪዩሪቲ ስለማይኖራቸው በዛ ምክንያት መሬት የመንግስት ሲሆን ሌላ ያልዘረዘሩ ምክንያቶች አሉ። ብዙ ምክንያቶች አሉ። 5-6 ምክንያቶች መዘርዘር ይቻላል። ለምሳሌ ብሔሮች የመሬት ባለቤት አልሆኑም። ህዝብ የመሬት ባለቤት አልሆንም። ለምሳሌ መሬት ላራሹ የተባለው መሬት ላራሹ ሆኖ አያውቅም ኢትዮጵያ ላይ። በደርግ ዘመን መጥቶ ራሱ የደርግ ካድሬዎች ናቸው ሲመሩበት የነበረው መሬት። አሁን በኢህአዴግ ዘመን ደግሞ ገበሬ የመንግስት ጭሰኛ የካድሬ ጭሰኛ ነው የሆነው እንጂ አንድም ጊዜ መሬት ላራሹ ሆኖ አያውቅም። ቤዚካሊ አንድም ጊዜ አንድም ቀን መሬት ላራሹ ሊሆን የሚችለው አትሊስት ገበሬው በመሬቱ ላይ ሙሉ መብት ሲኖረው ነው። ስለዚህ አንደኛው ምክንያት መሆን ያለበት መቅረብ ያለበት እንደ ኮሜንተሪ መሬት ላራሹ የሚለውን ተማሪዎች የታገሉለትን 50 ዓመት ሙሉ የተወራለት ፉል ፍሌጅድ በሆነ ፓኬጅ መልኩ ስራ ላይ እንዲውል ከተፈለገ መሬት ከጭሰኝነት ገበሬው ከካድሬ ጭሰኝነት ወጥቶ ያው ገበሬ ብቻ አይደለም ሌላውም እንደዛው፣ ግን በዋናነት ገበሬ ስለሆነ የራሱ መሬት ላይ የሚያዝበት ስርዓት መምጣት ነው ያለበት የሚለው እንደ አንድ ምክንያት መቀመጥ አለበት። ሁለተኛ በመሬትና በብሔር በማንነት መካከል የተሰፋው ግንኙነት ተገቢ ስላልሆነ ይሄንንም ሊያሻሽል የሚችለው ካፒታልና ፒፕልን ካፒታል የምንለው ሙቭመንት ኦፍ ፒፕልን ካፒታልን የበለጠ ፋሲሊቴት የሚያደርገው የሚያሳልጠው መሬትንና ማንነትን በተቻለ መጠን ዲካፕል ካደረግን ብልጽግና ያላለው እኔ የራሴን ነው የጨመርኩ ያለው። ሁለተኛው ምክንያት ይሄ ነው መሆን ያለበት። ሶስተኛው ምክንያት ቴኑር ሴኪዩሪቲ ለገበሬው ወይም ለባለ መሬቱ ስለማይኖር ቴኑር ሴኪዩሪቲ ሊያጠናክር የሚችለው መሬት ቢያንስ የተወሰነው መሬት በግለሰብ ደረጃ ሲያዝ ነው። ሰው ሶስቱንም የንብረት መብት ሲያገኝ ነው በህግ ቋንቋ ዩዘስ አቢዩዘስ ኤንድ ፕራክቲስ የምንለው። ይሄም ማለት የመጠቀም የዛን ፍሬ የመሰብሰብ እንዲሁም ደግሞ አሳልፎ መስጠት። አቢዩዘስ ኢትዮጵያ ላይ አቢዩዘስ የለም። አቢዩዘስ ኢን ሴንስ ቱ ዲስፖዝ ቱ ቼንጅ ቱ ሴል ያ ስለሌለ እስከዛ ድረስ የመጠቀም መብቱ ሙሉ እንዲሆን የሚደረገው ይሄ ሙሉ ፓኬጅ ሲኖር ነው። ይሄ ተጨማሪ 3 ምክንያቶች 4-5 እያለን መሄድ እንችላለን። እንደው ለጊዜው ይሄንን 3 መሰረታዊ የፍልስፍና መዛባቶች ስላሉ እሱ መስተካከል ነው። እንደው አራተኛው እና ዋናው ችግር የሆነው የኮሚኒስትም የካፒታሊስትም ህገ መንግስት መሆን የለበትም። ህገ መንግስት ኒውትራል ነው መሆን ያለበት። ህገ መንግስት ላይ የአንድን ፓርቲ ፖሊሲ ወይም ማኒፌስቶ እንዳለ ኢንትሬንች ማለት ትክክል አይደለም፣ የተለመደም አይደለም። ያም አራተኛ ምክንያት ነው። ብልጽግና ያለው ግን ሰፋ ይበል ብዬ ነው። ብልጽግና ያለው እዚህ ላይ የመሬት ጉዳይ ደሚለፋ አመቶ ይካን ደቦ ሄረ ሞቱማ ኬሳ ብሄ ለብሲዳን ሀቡሉ ጀዴ ዲየሱ ከን ሂመን አንጓን ፓርቲቻ ለፍቲ ከሞቱማ ከኑመታፊ ከንዱንፋ ሄረ አከፎየው ከንጀዱ ዲየሰኒ ጅሩ ይላል። ቅድም ያልኩት ነው። መሬት የመንግስት መሬት የጋራ የወል እንዲሁም መሬት የግለሰብ ሆኖ እንዲቀርብና እዚህ ላይ ብልጽግናዎች የጨመሩት ከአዋጅ ውስጥ መውጣት ነው ያለበት። ይሄ የመሬት አጠቃቀምና የመሬት ስርዓት አዋጅ ላይ አይደለም መቀመጥ ያለበት። ትክክል ናቸው። ሶሪ ህገ መንግስቱ ላይ በአዋጅ መተዳደር ነው ያለበት። ትክክል ነው። የመሬት ፖሊሲ ህገ መንግስት ላይ ሊካተት አይችልም። መጀመሪያውንም ያካተቱበት እንዳልነው ቤዚካሊ ያ ህገ መንግስት አሁን የምንተዳደርበት የህወሓት ማኒፌስቶ ስለሆነ ያን የህወሓት ማኒፌስቶ ነው ህገ መንግስት ላይ ያራገፉት። አሁንም ያ ነገር እንዳይሆን ለምሳሌ ጀንደር ፖሊሲ እንደ ፖሊሲ ህገ መንግስት ላይ አይገባም። ጀንደር ኢኳሊቲ ህገ መንግስት ላይ ታስቀምጣለህ። ጀንደር ፖሊሲ ተብሎ ህገ መንግስት ላይ የተመለም አይገባም። ይሄም እንዳልኩት የተሰባሰቡት የብልጽግና ባለስልጣናት ናቸው። የኦሮሚያ ክልል ብቻ አይደለም፣ ግን የኦሮሚያ ክልል ሬዚስት አድርገዋል።
ለምን በተለይ ይሄ የክልል አደረጃጀት ጋር ተያይዞ ይበወዛል ከተባለ ሁለት ነገር ልናጣ ነው። አንድ የራስን እድል በራስ የመወሰን የሚለው ጉዳይ ኮምፕሮማይዝ ይደረጋል። ያ ማለት 3 ዶሮዎች ካሉ አንድ አውራ ዶሮ መሆን ያለበት በከለሩም በምኑም የሚመሳሰል አውራ ዶሮ። ዶሮዎችን የሚያስተዳድረው አውራ ዶሮ ነው። አውራ ዶሮም ደግሞ መመሳሰል አለበት ከነላባው የሚል የዝንጀሮ አስተሳሰብ ማለት ነው። በጣም ትራይባሊስት አስተሳሰቡ እንዳይነካብን የሚሉ ማለት ነው። ብቃት ቢኖረው ቋንቋውንም ችሎ ባህሉንም ችሎ ኢትዮጵያዊ ሆኖ ነገር ግን ከሆነ ነገር ከሆነ ሰፈር ካልመጣ እኔ ማስተዳደር አይችልም የሚል እሳቤው በጣም ስለገነገነ ራስን በራስ ማስተዳደር ኢትዮጵያ ላይ ዲስቶርት ተደርጎ የሚመሳሰሉ ከብቶች አምሳይንግት ሊትራሊ መነዳት ያለባቸው እረኛውም ሌላ መሆን የለበትም፣ ከዛው ከብት ውስጥ መሆን ያለበት፣ ከብቱ ደግሞ ቀንዱን መርዘም የለበትም፣ ከለሩ መለየት የለበትም የሚል እሳቤ ማለት ነው። ያ እንዲሆን ያ እንዲነካ አንፈልግም የሚል ነው። ከዛ ውጭ በራስን በራስ ማስተዳደር ማለት አንድ ሰው በሀብቱ በራሱ ሀብት ላይ ማዘዝ ከራሱ በወጡ ልጆች ነሰሪ በነገድና በደም ሳይሆን ከራሱ በወጡ ልጆች እና ብቃት ባላቸው ከሁሉም በላይ በመረጡት ሰው አፖይንት ተደርጎላቸው በምስለኔ ሳይሆን በመረጡት ሰው መተዳደር ማለት ነው። ራስን በራስ ማስተዳደር ኦሪጂናል ሚኒንጉ እሱ ነው። ኢትዮጵያ ላይ ግን ዲስቶርት ተደርጎ ቅድም እንዳልኳችሁ በከለር የሚመሳሰሉ የሜዳ አህያዎች ከሌሎች አህዮች ጋር ሳይቀላቀሉ በሜዳ አህያ ነው መተዳደር ያለባቸው። ያኛውም ደግሞ ኮርማው ሜዳ አህያ ጆሮውም ስትራይኩም ተመሳሳይ መሆን አለበት የሚለው ይሸራረፋል የሚለውን ስላመጡ ነው። ሪዚስት ተደርጓል። የትግራይም ስለሌለ ነው እንጂ ቢኖርበት ኖሮ በደንብ ሬዚስት ያደረጉት ነበር። ውጭም ሆኖ ያደረጉታል በመቃብራችን ላይ ማለታቸው አይቀርም። ሬዚስተንስ ከገጠማቸው ውይይቶች ጉዳዮች ውስጥ ነጥቦች ውስጥ አንዱ የክልሎች ዳግም አደረጃጀት መመምሰል አለበት ወይም በመመስፈርት ነው የሚለው ነው። አንደኛው ኢምፕሊኬሽን ራስን በራስ ማስተዳደር ይሸረሽራል የሚል ነው። ለዚህ ደግሞ እዛው ጉባኤ ላይ ያሉት የብልጽግና ኃላፊዎች የሰጡት መልስ ራስን በራስ ማስተዳደርን አይሽርም የሚል ነው። አሁንም የሚሻሻለው ያንን ሙሉ በሙሉ ሽሮ ሳይሆን በዋናነት ሪቪዥን ነው የሚደረገው ነው። ሚርጌሬ ሂሬ ሙርቴፈቹ ወኪን ወኪን ቡልቹ ሰቦታ ቢሰብለሞታ ሰርብ ወይንም ደግሞ ይሸረሽራል የሚለውን አቅርበው ነበረ። በዚህ ጉዳይ ላይ ብዙዎቹ ተከፋፍሎ ነበር የሚል ነው። ለዚህ ደግሞ ብዙ የቀረበ ማብራሪያ የለም። ባጭሩ አይሸረሽርም የሚል ነው። ቀጥሎ አንቀጽ 39 ላይ ተነጋግረው ኦፍ ኮርስ ኢት ኢዝ ዘ ቢሎቭድ ቻይልድ ኦፍ ዘ ብሔርተኞች አይደል? አንቀጽ 39 በጣም የሚወዱት ልጅ ነው። ከቤተሰብ ውስጥ ከሁሉም ቤተሰብ ውስጥ በጣም የሚወዱት ልጅ አንቀጽ 39 ነው። ፖለቲክስ ኦፍ አርቲክል 39 የምለው እኔ አገላለጽ እሱ ላይም ተወያይተዋል፣ ሲከራከሩ ነው የዋሉት። አጌን በደንብ ሬዚስተንስ የመጣው ከዛው ከኦሮሚያ አባላቶች ነው። ከሶማሌም የተወሰኑ ነበሩ፣ ከደቡብም የተወሰኑ ሰዎች ነበሩ። አይ ዶንት ኔም ዘ ኔምስ። እዛ ጉዳይ ላይ በጣም ፊርስ የሆነ ዲቤት ነበረ። ይሻሻላል የተባለው የመገንጠል የምትለዋን ነው ሁሉም ማለት ነው። አንቀጽ 39 ላይ ሁለቱ መቀጠል አለባቸው። ባይዘው ነው የሚያስቀምጡት። ቋንቋን ማዳበር የሚለው መቀጠል አለበት። ባህልና ቋንቋ ምን ችግር የለውም መቀጠል ያለበት። ከዛም አልፎ ራስን በራስ ማስተዳደር የሚለው ነገር በከፊል መቀጠል ያለበት። ይሄ መገንጠል የሚለው ነገር በተለይ አንኮንዲሽናል ራይት ቱ ሰልፍ ዲተርሚኔሽን ኢንክሉዲንግ ሴሴሽን የሚለው መስተካከል አለበት የሚል ነው ብዙ ሰዎች። አንዳንዶቹ አንቀጽ 39 ሙሉ በሙሉ መውጣት አለበት የሚሉ ነው ያሉት። አንቀጽ 39 4 ንዑስ አንቀጾች አሉት። ሙሉ አይደለም ችግር የፈጠረው 2 ንዑስ አንቀጽ ነው። በዋናነት አንድ ነው የራስን እድል በራስ መወሰን እስከ መገንጠል። ያ ደግሞ እንደ ሂደት የተቀመጠው ንዑስ አንቀጽ 5 ላይ ለመገንጠል ደግሞ አንኮንዲሽናል ነው። ምንም ይሄ the no cause divorce clause ማለት ምንም ለሌላው መናገር ሳይጠበቅብህ ማሳመን ሳይጠበቅብህ ኢን አይዲያል ሴንስ በጣም አይዲያል አድርገን እንውሰደውና አንድ ሰው አስቤዛ ለመግዛት ሽንኩርት ለመግዛት ገበያ ወጥቶ እግረ መንገዱን ትዳሩ አልተመቸኝም ብሎ ለፍርድ ቤት ማመልከት እንደሚችለው ሁሉ አሁን ኢትዮጵያ የፋሚሊ የተሻሻለው የቤተሰብ ሕግ እንደምታውቁት ድሮ አንድ ሰው ለመፋታት ምክንያት ማሳወቅ አለበት። ከዛ ነው ያመጣሁት አናሎጂው።
አሁን ባለው ምንድነው ማንም ሰው ማስረዳት የለበትም። በተለይ ይህን ሴቶቹን ስለሚጨቁን አንድ ሰው ወደ ወፍጮ ቤት እየሄደም በቃ ከፋው የፍቺ ክስ አቅርቦ መሄድ ይችላል። አትሊስት ይሄ የቤተሰብና የግለሰብ ጉዳይ ነው። ይሄንኑ አናሎጂ ወስደን አንኮንዲሽናል ራይት ቱ ሰልፍ ዲተርሚኔሽን ኢንክሉዲንግ ሴሴሽን የሚለው ነገር ኖ ዲቮርስ ኖ ኮዝ ዲቮርስ ክሎዝ ነው። ምክንያቱም መናገር አይጠበቅብም፣ ማንንም ማማከር አይጠበቅብም። መላው ኢትዮጵያ ህዝብ አይመለከተውም፣ ማይኖሪቲ አይመለከተውም፣ ክልል ላይ ያለው የፌዴራል መንግስት አይመለከተውም፣ መናገርም አይጠበቅብም። ለምን እንደምትሄድ በፈለግከው ሰዓት ትገነጠላለህ የሚለው ነገር አንደኛ ሳይኮሎጂካል ትሮማ ማምጥቷል። ትውልድ ላይ ትሮማ ነው። በቃ ተነስቶ አንድ ሰው የሆነ ነገር ሲደረግ ሁሉ መፍትሄ ሊጨፈለቅ ነው፣ ክልሌ እንትን ሊሆን ነው፣ ማንነቴ ሊበላልብኝ ነው፣ ኤክስፖርት ሊያደርጉብኝ ነው የሚል የሲጅ ሜንታሊቲን ፈጥሯል። በሌላ መልኩ ደግሞ አንድ ሀገር እየገነባ በአንድ በኩል አንድ ሀገር እንገነባለን እያልክ በሌላ መልኩ ደግሞ በሀገር ውስጥ በኪስ ውስጥ ሌላ ሀገር ይዘህ መሄድ አንድ የፖለቲካ ማህበረሰብን መፍጠር ከሚለው ጋር በራሱ በህገ መንግስት ስታንዳርድ አሁን ባለው ህገ መንግስት ስታንዳርድ እንኳን በመዝነው በጣም ኋላ ቀርና እርስ በራሱ በኮንትራዲክሽን ወይም እርስ በራሱ የሚጋጭ ነው የሚል ሀሳብ በብዙ ምሁራንም ይቀርባሉ። እኔም የምጋራ ነው። ብልጽግና በአጠቃላይ በዚህ ጉዳይ ላይ ሲከራከር ቆይቷል። ዞሮ ዞሮ ግን አንቀጽ 39 እንዲሻሻል ብለዋል። ከዛ ውጭም ያው የመንግስት እድሜም በሁለት ዙር ወይም በሁለት ተርም እንዲገደብም ብለዋል። አንቀጽ 104 እና 5ም እንዲሻሻል ብለዋል። እኔም ይህንን ለምክክር ኮሚሽን አቅርብ ያለው 104 እና 5 ችግር የሆነበት 104 ህገ መንግስት የሚሻሻልበት ፕሮሲጀር በጣም ሪጂድ ነው። ኢትዮጵያ ሁሉንም ክልሎች ማማከር አለብህ ይላል። ስለዚህ አንቀጽ 39ን ካሻሻል የግድ አንቀጽ 104 ስለሚነካ ነው። ምክንያቱም አንቀጽ 104 39 በአንቀጽ 93 እና በ104 ታስሯል። ሶ ቤዚካሊ ስቴት ኦፍ ኢመርጀንሲ ዲክሌር ስታረግ ይላል አንቀጽ 39 አይነካም ይላል። የሰማችሁ ወይም ህግ የምታውቁ ሰዎች እዛ ጋር ስላሰረው እንደገና ደግሞ አንቀጽ 104 ህገ መንግስቱ የሚሻሻልበትን ፕሮሲጀር ሲያስቀምጥ ክፍል 3 ወይም ቻፕተር 3 አንቀጽ 39 የሚገኝበትን የህገ መንግስት ክፍል ለማሻሻል ሁሉም ክልሎች መሳተፍ አለባቸው ስለሚል ያንን አብሮ ማስተካከል ግዴታ ስለሆነ ነው። አንዱ ስታሻሽል ኢምፕሊኬሽን ይኖረዋል። ብልጽግና እሱን እንዲያሻሽል አስገብቷል የሚል ነው። እንደውም አንቀጽ 93ን አላዩም መሰለኝ። 93 ከማይነኩ አንቀጾች ውስጥ አንቀጽ 39፣ አንቀጽ 25፣ አንቀጽ 1 ይገኙበታል። ሂዱና አንብቡት። አንቀጽ 93 ስቴት ኦፍ ኢመርጀንሲ ዲክሌር ሲደረግ እሱንም መስተካከል ነው ያለበት። ወደፊትም ኮንትራዲክሽን እንዳይፈጠር ከዚሁም እነ ብልጽግና ሌሎቹም ያስቡበት። አንቀጽ 39 ስትነካ አብሮ ከሚነኩ አንቀጽ 93 ነው። 39 አይነካም የሚለውን ነገር ይዘን ልንሄድ አይችልም። ምክንያቱም ራሽናሉ ያኔ በጦርነት ጊዜም ቢሆን በነገራችን ላይ ጣሊያን ኢትዮጵያን ድጋሜ ብትወር በአንቀጽ 93 መሰረት የምሬን ነው አይዲሊ አልተከሰተም እንጂ የሆነ ሀገር ኢትዮጵያን ድጋሜ ቢወር አንድ ክልል ኢትዮጵያን እኔ አይመለከተኝም መገንጠል ነው የምፈልገው ብሎ ማስቀደም ይችላል ማለት ነው። ኢቨን ኢን ዘ ኬስ ኦፍ ናሽናል ኢመርጀንሲ አንቀጽ 39 አይነካም ነው የሚለው which is so ridiculous እና በቃ ተሰምቶም ታይቶም የማይታወቅ ነው። ባይዘው ስንት የተገማማ ነገር ነው ተሸክመን የቆየ በጣም መምገል የነበረበት በጣም በስብሶ ያለ ብዙ ነገር ነው። ሁለቱ ስታወዳደር ናሽናል ኢመርጀንሲ ነው አንቀጽ 93 ማለት ናሽናል ኢመርጀንሲ ሌላ የለው ሀገር አደጋ ላይ በወደቀችበት ማለት ነው። ምንም ታምር የለውም በአጭር አማርኛ። ይሄንን ወስዳችሁ አንድ ሀገር ኢትዮጵያን ወረረችንበት ናሽናል ኢመርጀንሲ አንዱ እሱ ነው። ኢትዮጵያን ብትወር አንድ ክልል የኢትዮጵያ ጉዳይ አይመለከተኝም ለምን 50 ጊዜ አትወረርም እኔ መገንጠሉን ነው የምፈልገው ቢል መብቱ ነው ማለት ነው። ባጭሩ እዛ ድረስ ነው የሚሄደው እና ይሄንንም አብሮ ኢምፕሊኬሽን ስላለው የሚስተካከል ነው የሚታይ ነው። ኤኒዌይስ ይሄ የኔ አስተያየት ነው፣ አብሮ ስለሚሄዱ ነው። ለማንኛውም ክልሎች እንዲሻሻሉ አንቀጽ 39ም የመገንጠል የሚለው 104 እና 105ም እንዲሻሻሉ ጠይቋል የሚል ነው። ሌሎችም የጠየቁ በርካታ ነገሮች አሉ። ይሄን የዚህ የቢቢሲ ሪፖርት ልጨርስና አብሮም የተነሳው ነገርም አነሳለሁ in the coming few minutes። ሌላው የድሬዳዋና የአዲስ አበባ ጉዳይ ራሳቸውን አስችለው ክልል እንዲሆኑና የፌዴሬሽን ምክር ቤት እንዲሆኑ ተወያይተዋል።
አዎ ተወያይተዋል። እነሱ ተወያዩ ብቻ ሳይሆን ካስታወሳችሁ ንቅናቄም ነበር አዲስ አበባ ክልል እንድትሆን። ድሬዳዋም ያው ሁሉ ሰዎች ዋጋ የከፈሉና የታሰሩበት ድሬዳዋ እውቅና እንድታገኝ ነው። ምክንያቱም ህገ መንግስት ላይ የለችም፣ እውቅናም የላትም፣ የፌዴሬሽን ምክር ቤት አባላትም አይደለችም፣ ራሷን በራሷ አስተዳደር አታውቅም። ፎርዛት ማተር የመጀመሪያው ከንቲባዋ በዚህ በህገ መንግስት በወያኔ እሳቤ ከሄድን ቅድም እንዳልኳችሁ ተመሳሳይ ሜዳ አህያዎች በተመሳሳይ ከለር ባላቸው ሜዳ አህያ ናቸው መተዳደር ያለባቸው በሚለው ሎጂክ ከሄድን የመጀመሪያው የድሬዳዋ ከንቲባ የህወሓት አባል አቶ ፍሳዬ ናቸው፣ እንደው እንድታውቁት። ስለዚህ በዛ በሊተራል ሴንስም ከሄድ ነው በህገ መንግስቱ ድሬዳዋ በራሷ ልጆች አልተዳደረችም። ከዛም አልፎ እውቅናም የላትም። የአዲስ አበባን ያህል እንኳን በመንግስታዊ እውቅናም የላትም። በተግባርም ደግሞ አፓርታይዳዊ ስርዓት ሲፈጸምበት የነበረው ዘመናዊ አፓርታይድ ከተፈጸመባቸው ሀገራት ውስጥ ከጋዛ ቀጥሎ ከፍልስጤም ቀጥሎ ድሬዳዋ ነው ያለው እዚሁ ኢትዮጵያ ምድር ላይ። ሌላው በየክልሎቹ በቤኒሻንጉል በኦሮሚያ እና በሌሎችም የክልል ህገ መንግስቶች ያየናቸው ዘመናዊ አፓርታይድ ሊትራሊ when I say it I back it up በተግባርም የኢትኒክ ክሊንሲንግ ሪቹዋል ላለፉት 30 ምናምን ዓመት የተካሄደበት ሀገር ነው ያለው ኢትዮጵያ። ሪቹዋል ሆኖ አፓርታይድ ሱፍ ለብሶ በይፋ ሲሄድበት የነበረው ኢትዮጵያ ምድር ላይ ነው እንዳልኳችሁ ከፍልስጤም ቀጥሎ ዘመናዊ አፓርታይድ። ያም ስለሆነ ድሬዳዋ እውቅና እንድታገኝ በክልልም እንድትደራጅ በክልል ሲስተም የምንቀጥል ከሆነ አዲስ አበባም ደግሞ በጣም ወሳኝ የኢትዮጵያ አካል ስለሆነች የራሷን ያስቻለ አስተዳደር እንዲኖራት ብዙ ሰዎች ታግለዋል፣ እስር ቤት ገብተዋል፣ ዋጋ ከፍለዋል። ይሄ ያደረ አጀንዳ ነው፣ ብልጽግና አጀንዳ ሳይሆን ብልጽግና ያንኑ ነው የወሰደው ፖፑላር ለመሆን። ከዚህ ጋር ተያይዞ ግን የድሬዳዋና የአዲስ አበባ ነገር የምክር መቀጠል አለበት። በሌላ መልኩ ሆኖ አሁን የሚቀጥል ከሆነ መሰረታዊ የሆነ ለውጥ ያስፈልጋል። አንደኛ የህግ የማውጣት ስልጣን ሊሰጠው ነው የሚገባው። ሁለተኛ የፌዴሬሽን ምክር ቤት ደግሞ በፕሮፖርሽናል ሳይሆን ኢኳል ሪፕሬዘንቴሽን መኖር አለበት፣ አሰምብሊ ሆኖ። ሶስተኛ ስሙ መቀየር ያለበት አፐር ሃውስ ነው መሆን ያለበት። ኮሌጅስሌቲቭ ፓወር እንዲኖረው ያስፈልጋል። የስም ለውጥም የፌዴሬሽን ምክር ቤት የሚለው ነገር በሌላ መልኩ መታየት ያለበት። በርካታ የሚሻሻሉ ነገሮች አሉ። የህገ መንግስት የመተርጎም ነገርም ከነሱ እጅ ይወጣል። ያኔ ሌሎች ወደ ፌዴሬሽን ምክር ቤት የሚገቡ አሉ፣ የሚወጡም አሉ። ኢቨን ስሙ ራሱ ፌዴሬሽን ምክር ቤት ሆኖ ይቀጥላል የሚለው ነገር ራሱ መታየት ያለበት ነው። የብልጽግና አሰምሽን ፌዴሬሽን ምክር ቤት ይቀጥላል የሚል ነው የሚመስለው። ምክንያቱም ድሬዳዋና አዲስ አበባ የፌዴሬሽን ምክር ቤት እንዲሆኑ ነው አላማው ይላል። የፌዴሬሽን ምክር ቤት ላይ ቀጥልም ይችላል። ፎርዛት ማተር ግን አፐር ሃውስ ይኖራል። ይሄም አብሮ እንደ አተያዘ ምክንያት መታየት ያለበት ነበር፣ ግን ብልጽግና አላየም። ሁለተኛው ጉዳይ አዲስ አበባ ራሷን አስችላ ክልል በምትሆንበት ጊዜ የፌዴራሉ መንግስት መቀመጫ በምን መልኩ ነው የሚዋቀረው? እሱ መታሰብ አለበት። ማንም ሰው ሲያነሳ አሁን ብልጽግና ስላነሳ እሱን ተንተርሰን ነው እያወራን ያለ ነው። ሌሎች ፓርቲዎች እነዚህም ግለሰቦችም ያስገቡት አጀንዳ ስላለ እና እዛም የሚወያዩበት ጉዳይ ስላለ ያኔ ስትራክቸሩን አብሮ መታየት ነው ያለበት። ምክንያቱም የፌዴራል መንግስት መቀመጫ አዲስ አበባ ነች ነው። ይህን የፌዴራል መንግስት ጁሪስዲክሽኑን እንዴት አድርገው ነው የሚያዩት? ለምሳሌ ክልል ሆኖ የፌዴራል መንግስት መቀመጫ እንድትሆን ነው ወይስ እዛው ላይ የሚገለጸው? ወይስ የናይጄሪያን ስታይል ነው የምንከተለው? አቡጃን አዲስ አበባን አቡጃ አድርገን አቡጃን ኤፍሲቲ ነው የምናደርገው፣ ፌዴራል ካፒታል ቴሪቶሪ ነው የምናደርገው የሚለው ነው። የናይጄሪያውን ስታይል ቢከተሉ እኔ እመርጣለሁ። ምክንያቱም የፌዴራል መንግስት መቀመጫ ደግሞ በኋላ የፌዴራል መንግስትና በክልሉ በአዲስ አበባ መካከል ያለው ግንኙነት የሚል ነገር ስለሚመጣ እንደ ክልል ሆኖ ለምሳሌ ወደፊት የኢትዮጵያ ክልሎች 20 ቢሆኑ ምሳሌ ነው 21ኛው ይሆንና 21ኛው አዲስ አበባ የፌዴራል መቀመጫ ክልል ሆና ብትዋቀር ብዙ ችግሮችን ብዙ ውጥንቅጦችንም የሚያስተካክል ይሆናል። ይሄንን ማንሳታቸው ካልቀረ በዛ በውይይቱ ጊዜ ስትራክቸር ውስጥ ምን መምሰል ነው ያለበት? በተለይ የፌዴራል ከተማ መሆን ያለባት ወይስ እንደ ማንኛውም ክልል ከተማ መሆን ያለባት? እንደዛ ከሆነች የፌዴራል መንግስት መቀመጫነትና ጁሪስዲክሽንን እንዴት ነው የምናዋቅረው የሚለው ነገር አብሮ መታየት ያለበት ጉዳይ ነው። በእነኚህ ጉዳዮች ላይ የተነሳው ነገር አዲስ አበባ ብሔር አይደለም
እና ብሔር ካልሆነ ደግሞ የፌዴሬሽን ምክር ቤት ውስጥ አይወከልም። አዲስ አበባ ደግሞ ብሔር አይደለም። ስለዚህ እንዴት ነው ይህ ጉዳይ የሚታየው የሚል ጥያቄው ተነስቷል ከብሔርተኞቹ ድጋሚ። ይኸው እዚህ ላይም እንደምታዩት ነው ስክሪኑ ላይ ምንድን ነው የሚለው? በዚሁ መሰረት ፊንፊኔን መነመሬ ፌዴሬሽን ኬሰቲ ኤኙን bakka bu'uuf jirti saba kamtu መነመሬ ከነ ኬሳ bakka bu'iinsa dhabe kan jedhu falmii kaaseera ይላል። አዎ ምንድነው ባጭሩ በፌዴሬሽን ምክር ቤት ውስጥ አዲስ አበባን ወክሎ የሚገባው የትኛው ብሔር ነው የሚል ክርክር አስነስቷል ነው። አሁን ብዙዎቹ የሚያዩት ምንድነው አዲስ አበባ ማንነት አይደለም፣ የፌዴሬሽን ምክር ቤት ደግሞ ማንነትን ብቻ ነው የሚወክለው የሚል ነው። ይሄን እይታ ማስተካከል ነው። ሁለተኛውም ችግር የሆነው አሰምሽኑ ለምሳሌ ናይጄሪያ ላይ ሃውስ ኦፍ አሰምብሊ አለ፣ ኬንያ ላይም አለ። እነሱ የሚወክሉት ክልሎችን ስቴትን ወይም ካውንቲን ነው እንጂ ብሔርን አይደለም። ስለዚህ በዛ መልኩ ማስተካከል ነው። የፌዴሬሽን ምክር ቤት የተባለው በአዲስ ሲዋቀር ፍልስፍናውን ማስተካከል ነው። ሃይብሪድ እንዲሆን ማለት ነው። ብሔሮችም ይወከላሉ፣ በተለይ ማይኖሪቲ ይወከላል። ምክንያቱም ታች ላይ እኮ ኦልሬዲ ባይ ዲፎልት እኮ ኢትዮጵያ ላይ ፌዴሬሽን ምክር ቤትና ፓርላማ ተመሳሳይ እኮ ነው። ትልቅ ቁጥር ያለው ዞሮ ዞሮ ዶሚኔት ያደርጋል ሁለቱንም። መርሁንም ነው የሚጥሰው፣ የራሱን መርህ ነው የሚጥሰው። ፌዴሬሽን ምክር ቤት ከፓርላማ መለየት ነበረበት። ፓርላማ የህዝብ ተወካይ ነው። ፌዴሬሽን የብሔር ከሆነ አሁን ባለው አደረጃጀት ትልቅ ቁጥር ያለው ያኛውንም ይቆጣጠራል፣ ታችኛውንም ይቆጣጠራል ከተባለ የራሱን ዓላማም ነው ዲፊት ሲያደርግ የቆየው። ስለዚህ የፌዴሬሽን ምክር ቤት ወደፊት ሲዋቀር የሚሆነው አፐር ሃውስ ይሆናል። ያን ደግሞ ሪጂናል ባላንስን ነው የሚወክለው እንጂ ነሰሰርሊ ብሔርን ብቻ አይደለም። የብሔር የሚሆነው ለማይኖሪቲ ሲሆን ነው። ለማይኖሪቲ ብሔራቸውን ነው። ለምን? ፕሮቴክሽን ስለሚያስፈልጋቸው፣ ማጆሪቲ ታይረኒ እንዳይመጣ ስለተፈለገ ነው። እንዳውም ካስፈለገ ሚቹዋል ቪቶ ሁሉ ሊያስፈልግ ይችላል። ህዳጣንን በሚመለከት ጉዳይ ላይ አቶዎች ተሰብስበው እነኚህ ማጆሪቲዎች ተሰብስበው ከጨዋታ ውጭ እንዳያወጣቸው ቪቶ ሁሉ ቢሰጣቸው ደስ ይለኛል እኔ በጣም ማይኖሪቲ ለሆኑ ዓላማውም እሱ ስለሆነ። ከዛ ውጭ ግን አዲስ አበባ ወደ ፌዴሬሽን ምክር ቤት በሚገባበት ጊዜ ማን ይወክለዋል የሚለው ነገር የተነሳው ሎጂካሊ ስናየው ኮሄረንት ነው። ምክንያቱም የሚያዩት የፌዴሬሽን ምክር ቤት የትም ቦታ ይገኝ የትም ክልል ይገኝ ብሔር ነው የሚወከለው የሚለው ስለሆነ ያንንም ፍልስፍና አብሮ ሪቫይዝ ማድረግ ያስፈልጋል። የጂኦግራፊካል ሪጅናል ባላንስ ከተባለ ምንም ችግር የለው። ስለዚህ አዲስ አበባም ሪጅን ነች፣ እንደ ሪጅን ነው የምትገባው ማለት ነው። እንደ ብሔር ሳይሆን እንደ ሪጅን ነው የምትገባው። ስለዚህ ይሄንንም እዚህ ብልጽግናን ያጨቃጨቀውን ጉዳይ በውይይቱ ጊዜ እድል ሲገኝ የሚስተካከል ነው የሚሆነው። ሌላኛው ሶስተኛው ከአዲስ አበባ ጋር ተያይዞ የሚነሳው ሶስተኛው ጉዳይ የኦሮሚያ ልዩ ጥቅምስ ምን ይሆናል የሚል ነው። እኔ ከልዩ ኃይል ልዩ ያለበት ነገር ሁሉ አይመቸኝም። እንደምታውቁት ከዚህ በፊትም የአንዱ ልዩ ጥቅም የሌላው ልዩ ጥቃት ነው የሚል አርቲክል ጽፌያለሁ 4 ዓመት በፊት። የአንዱ ልዩ ጥቅም ለአንዱ ልዩ ጥቅም የሆነው የሌላኛው ልዩ ጥቃት ነው። ስለዚህ ልዩ ጥቅም የሚል ነገር ያለበት ሁሉ አይመቸኝም። እኔ ጀነራሊ ልዩ ጥቅም ልዩ ኃይል አይመቸኝም፣ ልዩ ጥቅም አይመቸኝም። ምክንያቱም ልዩ ከተጨመረ ልዩ ኃይልም አይመቸኝም። ልዩ ከተጨመረበት ሁልጊዜም መዘዝ ይዞ ነው ያቆያችሁ። አፋን ኦሮሞና የፌዴራሊዝም ጉዳይ እንዴት ትርክቱ ለ30 ዓመታት ትርክት ስጋ ለብሶ ቴክን ፎር ግራንትድ እንዴት እንደሆነ አሳያችኋለሁ። እንደውም ክፍል 3 መሸጋገሪያ በዚህ እንሻገራለን። ስትራቴጂክ ሞቢላይዜሽን ለምንድን ነው የሚጠቅመው? ኢንጌጅመንት ፖለቲካ ላይ አንድ ነገር የምትፈልገው ነገር እንዲፈጸም የምታደርግባቸው መንገድ አንተና አንተ ብቻ ስልጣን ስትይዝ አይደለም። ትግል ሲደረግ ስትራቴጂክ የምትሆኑበት ኢንጌጅመንት የምታደርገው የአንተ አጀንዳ በማህበረሰቡ ውስጥ ተቀባይነት እንዲኖር ትውልዱ ተቀባይ እንዲቀበለው ማድረግ፣ ሌላ የፖለቲካ ኃይል ጫና ስታሳድርበት ለራሱ ሰርቫይቫል ብሎ ወይንም አምኖበት እንዲወስድ ማድረግ ነው። ከዚህ ውስጥ 2 ነገሮች እንደ ምሳሌ ሊነሱ ይችላሉ። በርካታ ነገሮች አሉ። ለዛሬው ምሳሌ አንደኛው ገምቺ ስራ ሲያነሳው ነው። ለምሳሌ ከዚህ በፊት የዛሬ 10 ዓመትና 20 ዓመት አፋን ኦሮሞ የፌዴራል ቋንቋ ይሆናል ቢባል የሚሰማም ሰው የለም። የሚደነብረውም ብዛቱ 1 እና 2 አይደለም። አሁን የአንድነት ኃይሉም ሌላውም ኦሮምኛ የፌዴራል ስራ ቋንቋ መሆን አለበት ብለው የሚያስገቡት እነሱ ናቸው። ይሄ ቀላል አይደለም። ያከራክር ነበር ከዚህ በፊት በዚህ ምክክር ኮሚሽን ላይም ያከራክር ነበር፣ ግን አያከራክርም። ታዩታላችሁ።
ቀድሞ ስለተሰራ ነው። ኮንሲስተንትሊም የኦሮሞ ኃይሎች ፖለቲካ ፓርቲውም ሌላውም ኦሮምኛ ወይም አፋን ኦሮሞ የፌዴራል ስራ ቋንቋ መሆን አለበት የሚለውን ነገር ሲታገሉበት ስለቆዩ ሌላው ማህበረሰብ ሌላውም ሚሊቶች እንዲቀበሉ ተደርጓል። ኢትስ ኦልሬዲ ቴክን ፎር ግራንትድ። ብዙ የሚደነግጥ ብዙ የሚደነብር ሰው ማይገኝ። አንደኛ እሱ በደንብ ነው የተሰራው። ሁለተኛ የዛሬ 20 እና 30 ዓመት ስለ ፌዴራሊዝም ሰው ቢያወራ አብዛኛው ሰው አይቀበልም። ጽንሰ ሀሳቡን ራሱ ምን አይነት ፌዴራሊዝም ሳይሆን ጽንሰ ሀሳቡ ራሱ ይሄ ህገ መንግስት ሲቀደድልን ፌዴራሊዝም የሚባል ነገር መኖር የለበትም፣ አንድ ህዝብ ነን፣ አንድ ህዝብ፣ አንድ ሀገር፣ አንድ ህዝብ፣ ስለዚህ የፌዴራሊዝም ምናምን እያላችሁ አከፋፍሉ በክልል የሚለው ትርክቱ በጣም የጠነከረ ነበር እስከ ቅርብ ዘመን 10-15 ዓመት በፊት ድረስ። ዛሬ ሁሉም ፓርቲ በፌዴራሊዝም ላይ ይስማማል። የሚወያዩት ምን አይነት ፌዴራል አወቃቀር ይሁን የሚለው ነው። ብልጽግና ያቀርባል፣ ዜማ ያቀርባል፣ ሌላውም ያቀርባል፣ ግለሰቡም ያቀርባል። ሌሎቹ ደግሞ እንደውም ይሄ ይቀጥል የሚሉ አሉ። ከዚህም የበለጠ ወደ ኮንፌዴሬሽን እንሂድ የሚሉም አሉ። በፌዴራል ኢቶስ ላይ መርህ ላይ ግን ሁሉም ይስማማሉ በሚገርም ሁኔታ። ዝም ብሎ የመጣ አይደለም፣ ተለፍቶ ነው የመጣው። ስትራቴጂክ ኢንጌጅመንት ስለነበረ ኦነግ ስልጣን ላይ ባይሆንም፣ ኦፌኮ ስልጣን ላይ ባይሆንም፣ ግለሰቦች ስልጣን ላይ ባይሆኑም፣ ቄሮ ስልጣን ላይ ባይሆንም፣ ለምሳሌ የአፋን ኦሮሞ ጉዳይ በሌሎቹም ተቀባይነት በሌሎች ኢትዮጵያውያንም ተቀባይነት እንዲያገኝ ተደርጓል። ይዘሜ አንደኛ ፌዴራሊዝም የሚለው ነገር ኦልሞስት ከኢትዮጵያ ህገ መንግስት ጋር ተመሳሳይ እስከሆን ድረስ ስለተሰራበት አሁን አብዛኛው የፖለቲካ ፓርቲ ማህበረሰቡን ተቀብሎት አብሮ የሚያኗኑረን ምን አይነት ፌዴራሊዝም የሚሆን ይሁን የሚለው ላይ ነው የምንከራከረው የምንነጋገረው። ባይዘው ሱፐር ማጆሪቲ አግኝቷል እና ስትራቴጂካሊ ኢንጌጅ ማድረግ በአጭሩ አንተ ብትችል ስልጣን ይዘህ ማስፈጸም አንደኛው ብትችል፣ ሁለተኛ ስልጣን መያዝ ካልቻልክ ኮአሊሽን ፈጥረ ግንባር ፈጥረ ከሌሎች ጋር የምትፈልገው ነገር እንዲፈጸም ማድረግ ሁለተኛ፣ ሶስተኛ ስልጣን መያዝም ካልቻልክ ኮአሊሽንም ግንባር መፍጠር የማትችል ከሆነ ወይ የማትፈልግ ከሆነ ደግሞ ሶስተኛው ከውጪ ሆነ ጫና ማሳደር ነው። ከውጪ ሆነ ጫና የምታሳድረው ደግሞ በሁለት መልኩ ነው። አንደኛው ፖለቲካ ፓርቲ ሆነ አጀንዳው በምርጫ ጊዜ ምርጫ ካለም ማከራከር፣ አዌርነስ መፍጠር፣ በየጊዜው ጉዳዩ ወደ ማህበረሰብ እንዲሰርጽ ማድረግ፣ አጀንዳው እንዳይረሳ ማድረግና ተጨብጥ አማራጭ ሀሳብ እንዳለ ሁልጊዜም አክቲቭ ሆኖ አላይ ሆኖ እንዲቀጥል ማድረግ ነው። አንደኛው ከሶስተኛ መንገድ ውስጥ ከውጭ ሆኖ፣ ሁለተኛው ሚዲያ ላይ ዲስኮርሱ እንዲቀጥል ማድረግ ነው። እንደ አክቲቪስት ሆኖ መስራት። ሰው አክቲቪስት ፖለቲካ ፓርቲ የለውም፣ ራሱ መንግስት አይደለም፣ ግን ከውጭ ሆኖ ያስቀጥላል። ምሁር ሆኖ በምሁራዊ አስተዋጽኦ አጀንዳው እንዲፈጸምለት ሊያደርግ ይችላል። ዝም ብሎም ደግሞ ፒውርሊ አክቲቪስት ሆኖ ሊሆን ይችላል። ሚዲያ ላይ ሊሆን ይችላል። ኦፕን ሌተር በመጻፍ ሊሆን ይችላል። መንግስት ላይ ያሉ ሰዎችንም ጫና በማሳደር ሊሆን ይችላል። ዞሮ ዞሮ ውጤቱ ተመሳሳይ እስከሆነ ድረስ ማለትም የምትፈልገው ነገር ሙሉ በሙሉ ባይሆንም በከፊልም ስራ ላይ ከዋለ በእነኚህ በሶስቱ መንገዶች ናው ይሄንን ይዘን ከዚህ ምክክር ኮሚሽን ጋር ያለን ኢንጌጅመንት ምን መሆን አለበት የሚለው ነው የመጨረሻው መደምደሚያ። ስትራቴጂክ ኮሚኒኬሽን ወሳኝ ነው። እኔ ዛሬ አሁን የብልጽግና ፓርቲ የተወሰኑ እኔ የማራምዳቸውን አጀንዳዎችን ስለያዘና እንዲሻሻሉ ስለወሰዳቸው በራሱ መንገድም ቢሆን ስላቀረባቸው እኔ የምፈልገውን ነገር ብልጽግና ስላቀረበ ዳስትዬ እየዬ ብዬ ድረሱልኝ ብዬ ፊሽካ አልነፋም፣ መለከትም አልነፋም። ሁለተኛ እኔ የምፈልገውን ነገር ስልጣን ይዤ መንግስትም ገልብጬም ይሁን በምንም መልኩ ያኔ አስፈጽማለሁ እንጂ ዛሬ ብልጽግና እንዳይነካብኝ ብልጽግና የማይደርስበት ቦታ ስቀሉት ልል አልችልም። ምክንያቱም ዓላማው ውጤት ከሆነና ያ ውጤት ደግሞ በተቻለ መጠን 10 ሀሳብ አቅርቤ ከ10 ውስጥ 4ም 3ም ስራ ላይ ከዋለ ያንን ይዤ ነው መቀጠለው። ምክንያቱም ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው። ከዚህ በፊት የኢህአዴግ ዘመን ሌሎቹን አባረው ግማሹን በህግ አግደው ሌሎቹንም ደግሞ ዲስከሬጅ አድርገው በዛ በህገ መንግስት ማሻሻያ ሂደት ላይ እንዳይሳተፉ በተለይ የአንድነት ኃይልና የአማራው ማህበረሰብ እንዳይሳተፍ
የተደረገበት መንገድ ብዙ ዋጋ አስከፍሏል። ቢያንስ መሳተፍ የሚችለው አልተሳተፈም ነበር። አንተ በሌለህበት የሚወሰን ነገር ሁልጊዜም ቢሆን ጉዳቱ ቀላል አይደለም። ደግሞ ኢርፓረብል ነው። ድል አታገኝም። ስንት ጊዜ ነው የሚመጣው? በጉልበትም ሄድክ፣ በምርጫም ሄድክ፣ ያን ድል መልስ በቀላሉ አታገኝም። ዛሬ ላይም ቢሆን የተሻለ የሚሆነው ቅድም እንዳልኩት አሁን ወተቱ ፈሶ ትንሽ የተረፈ ነገር አለ። ያችን የተረፈችዋን ወተት እንዴት አድርገን መጠቀም አለብን የሚለው ነገር ስትራቴጂካሊ ኢንጌጅ ማድረግ ያስፈልጋል። እኔ አሁን እንደ አንድ ግለሰብም እንዲሁም ደግሞ እኔን የመሰሉ ሰዎች ፖለቲካ ሀሳብ ያላቸው ሰዎች በምን መልኩ ኢንጌጅ ማድረግ እንዳለባቸው ነው እያወራሁ ያሉት። ስለዚህ ከዚህ በኋላ ከምክክር ኮሚሽኑ ይሁን ከውጤቱ ጋር ተያይዞ እንዴት ነው ኢንጌጅ ማድረግ አለብን? ስትራቴጂካሊ ነው ኢንጌጅ ማድረግ የሚሻለው። መሸሽ እድሜ ልክ መሸሽ ወደ ጫካ ሄዶ ከጫካ ብቻ መምጣት ብቸኛ አማራጭም አይደለም፣ አይዲየልም አይደለም። ሰው እድል ሲገኝ ውስጥም ሰው ይኑር በየመድረኩ። ምክንያቱም በሌለበት የተወሰነ ነገር ሁልጊዜም ቢሆን ያንተን ጥቅም ሊያራምድ አይችልም፣ ሊያንጸባርቅ አይችልም። ለራስህ ልትቆም የሚችለው አንተ ብቻ ነህ። ሰው በምትፈልገው መልኩ እንኳን ባይሆን የተወሰነ ብቻቸውን አንተ በሌለበት ሁሉንም ነገር ተቀራምተው እንዳይሄዱ ታደርጋለህ። ስለዚህ እንደ ብልጥ ልጅ ሆኖ ክሪቲሳይዝ የሚደረገውን ክሪቲሳይዝ እያደረጉ የጎደሉትን ነገሮች ፖይንት አውት እያደረጉ ትክክለኛ ነገር ሲገኝ እያደነቁ የሚቀረውን እያሟሉ ለራስም እየተሳተፉ መሄዱ የተሻለ ይሆናል ብዬ ነው የማስበው። ምክንያቱም ስንት ዘመን ሙሉ ዋጋ ስለተከፈለ። ከዚህ ውስጥ ለምሳሌ ትልቅ አጀንዳ ሆኖ የሚመጣው የሃይማኖት ጉዳይ ነው። የሃይማኖት ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም በዚህ ምክክር ሂደት እንደ ወንጀለኛ እየተቀጠቀጠች ሌሎች እያወራረዱ ታሪክን እያወራረዱ ፐርሰኪዩት እያደረጉ የሚሄዱበት እድል ሊፈጠር አይችልም። ሰው አሁን ጎራውን ለይቶ የሃይማኖት ጉዳይ በብሔርም በሌላም መልኩ እየመጣ ስለሆነ እና በዚህ ምክክር ሂደት ላይ አንዱ ጉዳይ ስለሆነ እንደ አጀንዳም ስለተያዘ ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች የሆናችሁ እዛ ውስጥ ያላችሁ ውጭም ያላችሁ ሰዎች ጉዳዩን በትኩረት በቅናት መከታተልና እዛም ላይ ውይይቱ ላይ አንድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሴትን፣ ታሪክን እና ወንጀለኝነትን የሚያንጸባርቅ ነገሮች እንዳይተላልፉ መድረክ ላይ ያላችሁ እዛ ያላችሁ 4000 ሰዎች ውስጥ የእምነቱ ተከታዮች ስላላችሁ ውጭም ያላችሁ ነገሮች እሱ አጀንዳ ሲሆን እሱን ባለበት መመከት ግዴታ ነው። አንዱ ምሳሌ አንድ። ሁለተኛም እንዲሁም ያኮረፈም የአማራውም የአንድነት ኃይሉም ሌሎቹም ውጭ ያላችሁ ውስጥ ያላችሁ ሰዎች ደግሞ አክቲቭሊ ዛሬ 93 አይደለም ዛሬ 83 አይደለም 2018 ላይ ያለ ነው 19 ሊገባ ነው። ስለዚህ አሁንም ተሳተፍክም አልተሳተፍክም አዲስ ማህበራዊ ውል በጉልበትም ይሁን በሌላ መልኩ በማጭበርበርም መደረጉ ለማይቀረው ውስጥ ያለው ቢያንስ ውጭ ያለው ውስጥ ያለው በደንብ ተሳተፍ። በደንብ አማራን ጉዳይ የሚመለከት ነገር ካለ በደንብ ኦርቶዶክስ ነገር የሚመለከት ከሆነ በደንብ የሴቶች ጉዳይ የሚመለከት ከሆነ በደንብ ወጥሮ የአርሶ አደርን ጉዳይ የሚመለከት ከሆነ ልብን አድርጎ የሀገረ መንግስት ግንባታ ላይም ከሆነ ምንም መፈራራት መሸማቀቅ ሳይሆን ልብን አድርጎ እነከሌ ለሀገረ መንግስቱ ያበረከቱትን በደንብ ወደ ሜዳ እንዲመጣ አድርጎ መከራከሩ መወያየቱ አስፈላጊ ነው የሚሆነው። አንተ ካልተወያየለትና ዞር ካል ወይ ዝም ካልክ እዛ ሆነ ወይንም ደግሞ በቦታው ካልተገኘ በሌለህበት ተፈርዶብህ የሚፈልጉትን አስተካክለው ነው ወደፊት ይዘው የሚመጡት። የትኛውም የማህበረሰብ ክፍል እዛ ላይ የተሳተፈ በተለይ ደግሞ አቅፎ ውጭ ያለው ውስጥ ያሉት ያንን ስሜቱን ፍላጎቱን እንዲያንጸባርቁ ማድረግ የተሻለ ነው። እኔም እንዳንደ ግለሰብ ከዘረዘርኳቸው አጀንዳዎች ውስጥ 3% ይሁን 3% ይሁን 30% ይሁን 20% 40% ከተሳካ ሰየው፣ ከዛም የበለጠ የሚሳካ ነገር ካለም ደግሞ ጥሩ ነው። ያንን እያጠናከሩ ፕሬዠር ጫና እየፈጠሩ በደንብ እየፈጠሩ